መድኃኒታችን ኢየሱስ ክርስቶስ ሐዋርያና ረድኤት ከሚሆን በጴጥሮስ መልእክት የተገኘ ቃል ይህ ነው። ጸሎቱና በረከቱ በፓትርያርካችን አባ ማትያስ በሊቀ ጳጳሳችን አባ ፋኑኤል በመምህራችን መልአከ ምሕረት ደብራችን መንበረ ጸባዖት በቤተ ክርስቲያን ላይ የመጀመሪያው የሐዋርያው ጴጥሮስ መልእክት ምዕራፍ 5 ከቁጥር 1 እስከ 12 እንዲህ ይላል። ከታመነ ወንድማችን ከስልዋኖስ ጋር እንዳሰብኩት ጥቂት ጻፍኩላቸው። የማለድኳቸው የጸናችሁባት በእውነት የእግዚአብሔር ክብር እንደሆነችም እመሰክራለሁ። በግብፅ በምትገኘው ባቢሎን ያለችው የተመረጠችው ቤተ ክርስቲያን ሰላም ትላችኋለች። ልጄ ማርቆስም ሰላም ይላችኋል። ፍቅር ባለው ሰላምታ እርስ በርሳችሁ ሰላም ተባባሉ።